ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ? እግዚአብሔር ይመስገን። እንግዲህ ይህን ዩቲዩብን ሰብስክራይብ አድርጉልኝ፣ ኮሜንት፣ ላይክ በማድረግ ተባበሩን። ዛሬ የሲፒ እናቶች ውሏቸውን ከብዙ በጥቂቱ ላሳያችሁ መጥቻለሁ። እዚህ ጋር የምታዩት እህታችን ናርዲ ትባላለች። ልጇ ደግሞ ማዶትዬ ይባላል። እንግዲህ ያው አንዳንዴ ተጓዳኝ ህመም ሲያጋጥማቸው ምግብ ማዋጥ አይችሉም። የሲፒ ልጆች አብዛኛው እንግዲህ ሲፒ ማለት የጭንቅላትን ነርቭ ችግር ነው። ሲወለዱ በመታፈን ይመጣል ተብሎ ይታሰባል። አብዛኛውን እንግዲህ ግምት ነው። የሲፒ ህመም ወይም ኬዝ ግምት ነው። ይሄ ነው ተብሎ ጥናትም ያለው ነገር የለም ማለት ነው። እኔ እንግዲህ ሲፒን የሚያወቁት ቲክታክ ላይ ከመጣው ጀምሮ ነው። እንግዲህ ጓደኞች ጋር ከተለያዩ እናቶች ጋር በመቀላቀል ስሙን የሚያወቁት ለማለት ነው። ለምን አብዛኛውን ጊዜ የሲፒ ልጆች እንደዚህ ግንዛቤ የለም። ለምን የተለየ ልጆች ወይም እንደ እርግማን የተለያየ ነገር እንዳለባቸው ነው የሚቆጠረው። አሁንም ድረስ እየታየ ያለው ማለት ነው። እንግዲህ ይቺ ጠንካራ እናት ናርዲ ትባላለች እናልኳችሁ። እንግዲህ የልጇን እናት ልጇን በእጇ አለመመገብ በጣም ከምላችሁ በላይ ልብ ይሰብራል። እኔ ልቤን የሚሰበርና ልጄን ምግብ ለማምለት እኔ ላበለው ስሞክር ሲያስመዝ ላበለው ስሞክር ውሃ ሰጠው በጣም ነው የሚያስመልስ። የሲፒ እናቶች እንደዚህ አይነት ያላችሁ እናቶች ታውቁታላችሁ። በጣም ከባዱና ፈተና የሆነ የምግብ ችግር ነው። አብዛኛውን ብዙ ችግሮች አሏቸው ሲፒ። ግን እኔ በጣም ምግብ ሳበለው እውነት ነው ልቤ እየተሰበረ በጣም እየተሰማኝ ነው ማበለው እና እሷም እንግዲህ ምግብ አይወስዱም። በነገራችሁ ላይ ምግብ ይሄ እንጀራ እንደምትሉት የተለያየ ነገር አይወስዱም፣ እሱም ካልተፈጨ ማለት ነው። ግን እሱንም አልወስድ ብሏት እንግዲህ በቱቦ በስሪንጅ ነው ትሰጠዋለች ማለት ነው። እና በጣም የሲፒ እናትነት በጣም መሰጠት ነው ብዬ ነው ማምነው። መሰጠት ነው። እግዚአብሔር ተማምኖብን እነዚህ ልጆች እንዴት እንደሰጠን ሳስበው በጣም ይገርመኛል። እግዚአብሔር ምን እኛ ቢወድን ነው፣ እግዚአብሔር ምን እኛ ቢተማመንብን ነው ብዬ ይደንቀኛል። ግን ይሄን ስላችሁ በጣም ፈተና አለው። ታውቁታላችሁ። በትራንስፖርት በሕክምና ቦታ ብትሄዱ በቴራፒ ቦታ ደግሞ ኢትዮጵያ ውስጥ ለኛ ልጆች የለም ብለው ነው የሚሻለኝ። እኔ በመንግስት ደረጃም የለም፣ በግልም ደግሞ ከአቅማችን በላይ ነው የሚሆነው። የለም ብለው ይሻላል። እና ብዙ ፈተና አለው። ከዳይፐር ጀምሮ ዳይፐር ከመቀየር አንዳንዶቹ ልጆች አሁን ዳይፐር ለመቀየር እግራቸው የገጠመ ስለሆነ እሱም መከራ ነው። ከምኖርበት ቤት በጣም ብዙ መከራ አጋጥሞኛል በልጅ ምክንያት እና በጣም ከባድ ነው የሲፒ ልጆች ኬዛቸው ማለት ነው። ግን ይህን ሁሉ እንድንችል ያደረገን እግዚአብሔር ሳስብ በእውነት አመሰግነዋለሁ። በምንም መከራ በምንም ፈተና ውስጥ ብንኖር በእውነት ነው የምላችሁ እግዚአብሔር የዕለት እንጀራችን አይነፍገን፣ ለስም ክብሩ ይስፋ። ምንም ፈተና ቢኖርባቸው እናቶች ለልጃቸው ያላቸውን ፍቅር ለልጃቸው የሚያደርጉትን ነገር ሳስብ በጣም ደስተኛ ነኝ። እና ግን የስላችሁ በጣም ዳይፐር እኔ አሁን በብዛት የኛ እናቶች በጣም ይቸገራሉ የማስበው ዳይፐር ነው። በጣም የዳይፐር ችግር አለ። ደግሞ ዳይፐር ካልቀየሩ ታውቁታላችሁ እንግዲህ ከ5 እስከ 10 ምናምን አመት ልጆች ናቸው እነሱ በቃ በዳይፐር ነው ግዴታ። ግን ዳይፐር የሌለን ደግሞ ምንድን ነው የምናደርገው? ጨርቅ ነው። እና ይህን ሁሉ የሚያሳልፉ በእውነት የሲፒ እናቶች ጠንካራና አንደኛ ምርጥ እናቶች ናቸው። ስለ እውነት ቃል የለኝም። ለእናንተ ጀግኖች ናችሁ። ይህ ቀን ደግሞ አንድ ቀን ያልፋል። አይዟችሁ ለማለት ትፈልጋለሁ። በጣም ነው የምወዳችሁ። የኔ ዩቲዩብን ደግሞ ሰብስክራይብ እያደረጋችሁ አበረታቱ ይላለሁ። አመሰግናለሁ። ወዳችኋለሁ።